እንግሊዘኛ አራቱን ፍሬዞች እንይ I have I had I have had I had አራቱን ፍሬዞች በሙቪ ሲጠቀሟቸው ብዙ ጊዜ I'm sure አይተናል ሰምተናቸዋል ግን እያንዳንዳቸው የተለያየ አይነት ኔቸር የተለያየ አይነት ዴፊኒሽን ያላቸው እስቲ እንያቸው ከቀላሎቹ እንጀምር I have እና I have እና had ቀላል የሆነ ልዩነት ነው ያላቸው እሱ ምንድነው አንደኛው ፕሬዘንት ነው የሚጠቅስልን አንደኛው ፓስት ነው የሚጠቅስልን በኤግዛምፕል እንዲ I have ማለት አንድ ነገር አሁን ላይ አለኝ ለማለት ነው በቃ ሲምፕሊ አሁንን እየገለጽን አለኝ ከኔ ጋር አብሮ ያለ ነገር ነው ማለት እንፈልግ ነው ለምሳሌ I have a pen simply I have a pen አሁን ያለኝ ነገር ነው I have eyeglasses መነጽር አለኝ I have a shirt on shirt አለኝ እንዲህ ያልኩ ሳወራ ማለት ነው I have እንላለን የሱ ደግሞ ኤግዛክት እና ኮምፕሊት ኦፖዚቱ I had ነው I had ማለት in the past ነው ከአሁን ሰዓት በፊት የነበረኝ ነገር necessarily አሁን አብሮኝ የሌለ ነገር ማለት ነው ለምሳሌ I had a pen ካልኩኝ necessarily አሁን የለኝም ማለት ነው ድሮ ይሁን at some point ከአሁን ደቂቃ በፊት ነበረኝ ማለት ነው I had a car I had a pen I had a shirt I had a big house እንደዚህ እንላለን ማለት ነው ሲምፕል ናቸው እነዚህ ሁለቱ ወደ I have had እና I had እንምጣ በመጀመሪያ pronunciationአቸውን እንጀምር I've had እና I have had ብለን አናወራም በእንግሊዘኛ ኮንትራክት እናደርጋቸዋለን I've had ይሄ እንዴት ነው በኮንትራክሽን ነው አፖስትሮፊ በመጠቀም ነው I have እንዴት ነው የምንጽፈው ለምሳሌ I have ነው አይደለም ኮንትራክት ስናደርገው have አዳድም በተመሳሳይ መንገድ I had ሚሎን I አፖስትሮፊ d እናደርጋለን ማለት ነው ስለዚህ I've had pronunciationአቸውን ከጨረስን በኋላ ጥቅማቸው ጋር እንምጣ ጥቅማቸው ምንድነው I have had ለምሳሌ በማይንዳችሁ at some point in the past ጀምሮ እስካሁን ድረስ በገመድ ጎትቱና እስካሁን ፖይንት ድረስ ያለ ገመድ ዘርጉ in the past አለ ከዛ ደግሞ ይጎተትና in the present ከሆነ ጊዜ ጀምሮ እኛ ጋር አብሮን ያለን ነገር ለመጥቀስ ምን ተጠቀመው ነው ሶ ለምሳሌ ዛሬ ለሳሲዩም ሐሙስ ነው እንበል ከሰኞ ጀምሮ ጉንፋን ይዟቸዋል ከሰኞ ጀምሮ ጉንፋን እንደያዛችሁ ለአንድ ሰው በእንግሊዘኛ መግለጽ ብትፈልጉ እንዴት ነው የምትሉት I've had a bad cold since Monday ከሰኞ ጀምሮ ጉንፋን ይዞኛል ያልኩት ነው ማለት ነው I've had a bad cold since Monday አሁንም ድረስ ይቀጥላል ከዚህ ደግሞ ትንሽ ለየት የሚለው I'd had ደግሞ ማለት አሁን ላይ ቆመን in the past happen ያደረጉ ሁለት past tenseዎችን በማይንዳችን መያዝ አለብን ሪፖርት የምናደርገው አሁን ነው ነገር ግን happen አድርገው የጨረሱት in the past ነው ሁለት ናቸው የቅድሙ I had አንድ ብቻ ነበር አይደል አሁን ደብል ቢሆኑስ ሁለት ሲሆኑ እንዴት ነው የምንጠቅሰው ነው ሶ ምንድነው የምንለው አሁን ለምሳሌ ዛሬ ከሰዓት ነው ብለን አስዩም እናርክ ጧት ላይ ጂም ሄደናል ጂም ከመሄዳችን በፊት ደግሞ ቁርስ በልተናል ሶ ጂም ከመሄዴ በፊት ቁርስ በልቻለሁ ማለት ከፈለኩኝ I had breakfast before going to the gym ማለት እችላለሁ ነገር ግን ሌቭላችን ከፍ ማድረግ ስለሆነ አላማችን ምን እንላለን I had breakfast ማለት እችላለሁ I had breakfast ካልኩኝ አንድ ሰው የሚረዳኝ እንዴት ነው ማለት ነው ከሆነ ኢቨንት በፊት ቁርስ እንደበላው ነው ማለት ነው ሶ የናንተ ታስክ ምንድነው ቨርቦቹን ቀይሯቸው አዳዲስ ሴንቴንሶች ለአራቱም ፍሬዞች ስሩላቸው ያኔ ትለማመዳላችሁ ማለት ነው Thank you for watching ለምሳሌ